ስግጥ ድድብ የሚል ቂላቂል ጀግና ለመፍጠር ይታገላል። ይህ ተሸላሚ የተባለው ቲክቶከር ስግጥ ድድብ ሲል ምን ማለቱ ነው ብዬ ጥቂት ለማየት ሞክሬ ነበረ። ለካ ድድብ ማለት ዝነኛ መሆን ከፈለክ ለሞራልና ለባህል ግድ አይኑርህ ማለቱ ነው። በጎውን ባህልንና ስነ ምግባርን በሚጻረር መልኩ የሚንቀሳቀሰውን የዚህን ወጣት አካሄድ እቃወማል። እንዲህ ያለ ከንቱ መንገድ የመረጡ ወጣቶችን ዝነኛ የሚያደርገው ትውልድ የማጥፋት እቅድ ያለው ሰይጣን እንደሆነ እረዳል። እንዲህ ያለውን ፍሬቢስ ወጣትነት በአደባባይ መሸለም እንደ ሀገር የመክሸፍነት ምልክት ነው። ስለዚህ አማኝ ወጣቶች ውርደቱ ጌጡ ከሆነ ከዚህ ከንቱ ወጣት ተጠንቀቁ። ታዳጊ ልጆች አላችሁ ወላጆች፣ ልጆቻችሁን እንዲህ ካለ መርዝ ጠብቁ። እዚህ ጋር ነው ጥያቄው። ተከታዮቹ ምንድን ነው የሚማሩት ነው ትልቁ ቁም ነገር። ይህንን ወጣት ተረጋጋ ከማለት ይልቅ በየመድረኩና በየቃለ መጠይቁ እያቀረባችሁ ትውልድን የምታጠፉ አንዳንድ አካላትም ከዚህ እኩይ ተግባራችሁ ተመለሱ። ትውልድ ነገ ያዝንባቸዋል። ድድብናን በአደባባይ እንዲሰበክ የምታደርጉ እነ አምለሰት ሙጬን ጨምሮ ለልጆቻቸው ስትሉ ድድብና መሃይምነት በሀገር እንዲሰበክ የምታደርጉ ሰዎች ነገ ትውልድ ይወቅሳቸዋል። አዶናይን መምሰል የሚፈልጉ ሚሊዮን ወጣቶች ይፈጠሩና ያኔ ድንቁርናን በአደባባይ የሀገር ብሔራዊ ጀግና ስናደርገው ያኔ ይቆረቁራችኋል። ያኔ ልጆቻችሁ ሲጠይቋችሁ መልስ አይኖራችሁም። በድድብና ጀግንነት ካለ እኔ ከዚህ በኋላ ትምህርት ቤት አልሄድም ብሎ የሚጠይቅህ ልጅህ ይህንን ጥያቄ ሲጠይቅህ ያኔ መልስ ታጣለህ። በነገራችን ላይ ደደብ ብሎ መሳደብ በሰው ዘንድ ብቻ አይደለም የሚያስከፋው፣ በእግዚአብሔር ዘንድም ፍጹም ኃጢአት መሆኑን ማወቅ ይጠበቅብናል። ኃጢአት የሆነውን ነገር በሙሉ እንደ በጎ ነገር የሚሰብክ ወጣት የምንከተል የምንሸልም እንደ ሀገር የከሸፍን በዓለም ላይ ብንኖር እኛ ኢትዮጵያውያኖች ነን። በሌላም መልኩ እኔ ኢትዮጵያን አንድ አደርጋለሁ እያለ ነው። በትንቢት እንደተነገረው እኔ ኢትዮጵያን አንድ አደርጋታለሁ፣ በትንቢት የተነገረው ቴዎድሮስም እኔ ልሆን እችላለሁ የሚል ሀሳብም እያራገበ ይገኛል። ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እሱ እየገሰገስኩ ነው ያለሁት። ትናንት የነበረው ቴዎድሮስ ባንተ አይምሮ ልኬት የሚለካ አይደለም። አንድ የግሪክ ፈላስፋ እንዲህ ይለዋል፣ አፄ ቴዎድሮስ ያለ ዘመኑ የተፈጠረ የሚረዳው ሰው ያጣ ብኩን ፈላስፋ ነው ይለዋል። በትንቢት የሚነገረው ቴዎድሮስ አዶናይ ሊሆን አይችልም። መሐይም ሁኑ የሚል ቴዎድሮስ ሊመጣ አይችልም። የአሁኑ ጠቅላይ ሚኒስትር ሲመጡ ቴዎድሮስ መጣ አልን። አንድ ተራ ቲክቶከር ሲመጣ መጣ አልን። የእኛ ቴዎድሮስ አልመጣም። አዶናይም ቴዎድሮስ ሊሆን አይችልም። ለምን? የሚመጣው ቴዎድሮስ ድንቁርና ጌጡ ሊሆን አይችልም። ድንቁርና ጌጡ የሆነ ቴዎድሮስ አይመጣም። እሱንም አላጣንም እኮ ድንቁርና ጌጡ የሆነ ቴዎድሮስን አላጣንም። መሐይምነትን ውርሶ ያደረገ ቴዎድሮስን አላጣንም። መሪነት ማለት የራስን ጥቅም ማጋበስ፣ ለራስ ክብር መጨነቅ፣ ሀገርን አሳልፎ መስጠት። እንደነዚህ አይነት ቴዎድሮሶችማ እልፍ ቴዎድሮሶች አሉ። እኛ የምንጠብቀው ቴዎድሮስ ድንቁርናን ሳይሆን ከእግዚአብሔር ጋር የሚያስታርቅን፣ የሀገራችን ክብር የሚመልስልን፣ ከእምነታችን የሚያስታርቅን፣ አንድ የሚያደርግን፣ ብሔር በሚሉት ግሳንግስ የታሰረችው ኢትዮጵያን ከዚህ ፈቶ በአደባባይ ሰው በሚባል ዋርካ ስም የሚያስጠራን ቴዎድሮስን ነው የምንጠብቀው። ይሄ ቴዎድሮስ ደግሞ አዶናይ ሊሆን አይችልም። ይሄ ቴዎድሮስ ደግሞ መሐይም ሊሆን አይችልም። ይሄ ቴዎድሮስ ደግሞ ድንቁርና ሊሰብክ አይችልም። እዚህ ጋር ተመልከቱ። እኒህ አባት አዶናይን ለማንገስ ሲባል በመሰገጥን በመጽሐፍ ቅዱስ ተንትነው እያስረዱ ነው።